ትግራይና ቴዲ ምንድነው ያገናኛቸው? ሶ ቴዲ ዘረኛ አይደለም ምናምን ለምትሉ ቴዲ ዘረኛ ላይሆን ይችላል። ትግራይ ግን አይወዳትም። አንድ ሁለት ሶስት ምሳሌዎች ጠቅሼ ልንገራችሁ። ለምሳሌ ጥቁር ሰው የሚለው ዘፈን ላይ እነ ሚኒሊክ፣ ጣይቱ፣ ባልቻ በጉልህ ስማቸው ሲጠራ አድዋ ድል ሲነሳ አብሮ ስማቸው የሚነሳው እና አሉላና ባሻ አሎም ግን አልተጠቀሱም። ለኔ ይህ የሚመስለኝ ለትግራይ እና ለተጋሩ ካለው ያነሰ ፍቅር አንፃር ነው ሳያነሳቸው የቀረ ይመስለኝ። መንገሻ አንስቶ የለም ወይ ምናምን ልትሉ ትችላላችሁ። ነገር ግን የነ አውዓሎም እና አሉላ ክሬዲት ግዴታ መነሳት አለበት ብዬ አስባለሁ። ሲቀጥል ቴድሮስ ሁሌም ቴድሮስ ይልና በመሃል አንድ ንጉስ ዘሎ ሚኒሊክ ይላል። በመሃል ያሉት ንጉስ አፄ ዮሐንስ አራተኛ የሚባሉት በኢትዮጵያ ነገስታት ታሪክ እንደሳቸው ለዳር ድንበሩ የተዋደቀና ብዙ የውጭ ጦር ጠላት ያሸነፈ ንጉስ የለም። በመጨረሻም ዳር ድንበር ጥበቃ ሲሉ አንገታቸውን ሰጥተው ሞቷል። ነገር ግን ተንቤን አካባቢ ስለተወለዱ ነው መሰለኝ ቴድሮስ ብዙ ጊዜ አያነሳቸውም። ቴዲ አፍሮ አያነሳቸውም። ሲቀጥል በአሁኑ ዘፈኑ ዳስጣል ምናምን ኢትዮጵያ ሀገር የሞተበት ምናምን የሚለው ሀገር የሞተችው የ2013 ጥቅምት 24 ሰሜን ሲደፈር ነው። ከዛ በኋላ ወደ ፉል ስኬል ጦርነት ሲገባ ሀገር ሙታ ነበርና የፕሪቶሪያው ስምምነት ሲነሳ እንደተነሳች ነው የማስበው። የቴዲ ኢትዮጵያ የቱ ጋር ናት ያለችው? ወደ ትግራይ አካባቢ ያለው ፓርት ኢትዮጵያ አይደለም ነው? እሱ አካባቢ እንደፈለገ ሲሆን ሀገር አልሞተችም። ከዛ ቴዲ ኢትዮጵያ ብሎ የሚጠራው አካባቢ የሆነ ነገር ሲሆን ሀገር ሞተብኝ ምናምን ይላል። ለኔ ይሄ የሚያሳየኝ ቴዲ ትግራይን እንደማይወድ ነው። የመጨረሻም አንድ ነገር ልበል። ዳላክ ላይ ለስራ ቤቴ የጓላ አስመራ ምናምን የሚሉ ዘፈኖች አሉት። አብዛኛው ኢትዮጵያ አርቲስቶች የተጠናወታቸው በሽታ ነው። ትግራይን ዙል ሄዶ የአስመራ ቆንጃጅት ትግራይ ቆንጆ የሌለ ይመስል የአስመራን ቆንጃጅት ማደናነቅ ማሞጋገስ። ለምንድነው ግን ባሁኑ ቴዲ ስለ ቀይ ባህር መመለስ አጀንዳው ነው የለ? ለምንድነው እሱም ይፈልጋል አይ ቲንክ ቀይ ባህር ኤርትራ ወደ ኢትዮጵያ እንድትመለስ። ለምንድነው ሰፖርት ያላደረገው የጠቅላይ ሚኒስትሩን ያሁኑ እንቅስቃሴ ነው? ወይስ ሁሌም ከመንግስት ተቃራኒ መሆን ነው ይፈልገው? በጨዋ ደንብ ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ይመቻችሁ።